subscribe. ሰላም ጤና ይስጥልኝ ውድ ያገሬ ልጆች በያላችሁበት ሰላማችሁ ይብዛ። ዛሬ ምን የመሰለ የመንደሪን ኬክ ለመስራት ያዘጋጀሁትን ነገር ላሳያችሁ። እንዴት ቆንጆ የመንደሪን ኬክ እንደሰራው ልነግራችሁ አልችልም። ይሄን የመንደሪን ቆንጆ ኬክ የሰራሁበት 4 እንቁላል፣ 1 ካፕ ከሩብ ስኳርና ቫኒላ ቤኪንግ ፓውደር የመንደሪን ጭማቂ ከነልጣጩ ዛሬ የመንደሪኑን እንደምታዩት ሁሉንም አይደለም 3ቱ ይበቃኛል። ምክንያቱም ከነልጣጩ ስለሆነ በርከት ያለ ነው እና 4 እንቁላል አዘጋጀው። ከ4 እንቁላል ጋር ቫኒላ፣ ከቫኒላው ጋር ደግሞ ስኳር አድርጌ በደንብ መታሁት ማለት ነው። እነዚህን ያዘጋጀሁትን 4 እንቁላል እንግዲህ 2 ስለምሰራ ነው እዚህ ጋር በርከት ያለ መንደሪን የምታዩት ማለት ነው። አሁን አንዱን የመንደሪን ኬክ የምሰራው ከነልጣጩ ነው። ስለዚህ ከነልጣጩ ደግሞ ሲሆን በርከት ስለሚል ይሄ ይበቃኛል ማለት ነው። እንደምታዩት አጣጥቤ ቆራርጬ አመጣሁኝና በመፍጫዬ ፈጫለሁ ማለት ነው። በጁስ መፍጫዬ ሚክስ አረኩትና ከዛ እንደምታዩት ነው ሆነ ማለት ነው። እና እዚህ ጋር 4 እንቁላል አለኝ፣ የቀለጠ 100 ግራም ቅቤ፣ ጁስ የተሰራ መንደሪን ከነ ሁሉም ነገሩ፣ 2 ካፕ ዱቄትና ቤኪንግ ፓውደር፣ ትንሽዬ ጨው አደረኩኝና በሚክሰሬ 4 እንቁላሌን ከቫኒላና ከስኳሩ ጋር አድርጌ አደረኩት ማለት ነው። እዚህ ጋር 100 ግራም ቅቤ አለኝ። 100 ግራም ቅቤ አለኝ። እዚህ ጋር 100 ግራም ቅቤ ለመንደሪን ለብርቱካን ኬክ ሲሰራ ወሳኝ ነው ቅቤ። 100 ግራም ቅቤ የአትክልት ቅቤ ማለት ነው። እና እንደምታዩት ነው 4ቱን እንቁላል ሰባብሬ ቫኒላ ጨምሬ ስኳር ከዛ ሚክስ አደርገዋለሁ ማለት ነው። ሚክስ ከተደረገ በኋላ ምንድነው መጨምረው? ቅቤውን እጨምራለሁ። በደንብ ክሬም ሲሆን ቅቤውን ቀልጧል። ከዛ እሱን አንድ ላይ መታና እዚህ ጋር እንደምታዩት ጁሴን 1 ኩብ አደረኩት። እንዴት አባቱ እንደሚያምር ብታዩ። የፈጨሁት ደግሞ ብቻውን አልፈጨውም። ትንሽ ወተት ጨመርኩበትና ከዛ ሚክስ ሳረገው እንደዚህ የሚያምር ለካ እናንተ እንደዚህ ያረጉ ነው እንዴ የሚሸጡልን? እንደው የጁስ አይነት አድርገው አይገርምላችሁም? ግን ከዛ የብርቱካን ቫኒላ ትዝ ሲለኝ ነበረኝና የምሰራው የብርቱካን የመንደሪን ኬክ ነው። ለምን የብርቱካን ቫኒላ ለጣዕሙ ለምን ቆንጆ ነው ያግዘዋል ብዬ አረኩላችሁ እላችኋለሁ እኔ እህታችሁ። ከዛ ሳትሉኝም እንደዚህ ክሬም ሆነ። ከዛ እንደዚህ ክሬም ሆነ። ከዛ እዚህ ጋር ሰብስክራይብ ቅቤውን አቅልጬ አስቀምጫለሁ። 200 ግራም ነው ያቀለጥኩት። እዚህ ጋር የምጨምረው ግማሹን ነው ለዚህኛው ማለት ነው። ግማሹ ደግሞ ለሌላ ይሆናል። ከዛ ይሄንን ከጨመርኩ በኋላ 2 ደቂቃ ሚክስ አደርገውና እንዴት አባቱ ክሬሙ እንደሚያምር ልነግራችሁ አልችልም። ደስ ብሎኝ ነው የምሰራው። ደግሞ ስሰራው ያው ድምጹ ስላለ ምናምን ነው እንጂ ድምጽ እዚህ ጋር እንትንም ማለለው ኦዲዮ ከኋላ ማስገባው ድምጽ ስላለ ነው እንጂ ኦዲዮ ባስገባ ያስገባው ብሰራና ባሳያችሁ ደስ ይለኝ ነበረ። ግን ድምጽ አለና በቃ ባክ ኦዲዮ ባስገባ ይሻላል ብዬ እንዳልኳችሁ። ከዛ ጭማቂን ጭምር ሳረገው እንደዚህ በርከት አለ ማለት ነው። እሰይ ጎበዝ እኮ ነኝ እኔ አይገርማችሁ። ከዛ በኋላ ዱቄቴ ተነፍታለች። እሷን በተራ 2 ካፕ ዱቄት ነው 2 ካፕ በተራ ቤኪንግ ፓውደር ትንሽ ጨው። ከዛ በኋላ ሚክስ እንዳማረበት ሚክስ ይደረግና
ከዛ ዲጡ እንዴት አባቱ እንደሚያምር እንዴ ልነግራችሁ አልችልም። በቃ ልነግራችሁ አልችልም እንዴት አባቱ እንደሚያምር። ቤኪንግ ፓውደር በነገራችን ላይ ሁሌ እየነፋው ነበር የምጨምረው። ከዛ ግን ዛሬ አዲስ ቤኪንግ ፓውደር ነው፣ ኳታር የለው ኮረት የለው ምናምን ነገር። ከዛ በቃ በዚህም ደግሞ መተዋለው አልኩና በዚሁ በስፓቹላ ማላዋስ አላስፈለገኝም። በዚሁ በመምቻው አረኩትና መጋገሪያዬ ላይ ደግሞ ምን እንደቀባው ልንገራችሁ። ታሂንያ ይባላል፣ የሰሊጥ ቅቤ ነው። በስማ ለኬክ መጋገሪያ እኔ ቤሩት እያለሁ ነበር የምጠቀመው በነገራችን ላይ። ከዛ አጋጣሚ ሁልጊዜ ኤክስፓየርድ ሆኖ ከሚጣል ለምግብነት አልተጠቀሙት ተወዛ አይላቸውም። ቆይ እኔ ለምን ኬክ አልጋግርበትም ብዬ በቃ ከዚህ በኋላ ታሂንያ ካለ የሚሳነያ ምናምን ነገር አይታሰብም። ከዛ ሰሞኑን ኬክ እንደጋገርኩ ነኝ አልኳችሁ በቃ። እና በዚህ ታሂንያውን ቅብት አድርጌ መጋገሪያዬን መጀመሪያ አዘጋጅቼ ነበር። ከዛላችሁ እንደዚህ ያደረኩትና ወደ ፎረኔ ደግሞ እቺ ሳህን ለኬክ መምቻ በጣም ስለምትመቸኝ ነው እንጂ የራሱ ባሊው አለ፣ የራሱ የእቃው የዚህ የኬክ መምቻው ማሽን ባሊ ያለ። ግን እቺኛዋ በጣም ትመቸኛለች። በቃ ጠርዟ ምናምን ነገር አትይዝም፣ ክርክር የላትም። ጥርግ ስታረጓ ጥርግ ትላለች እና በጣም ነው የምትመቸኝ እቺ ሳህን። ከዛ እንዲያረኩና ከዛ መታ ይደረግና ድጋሚ ደግሞ ወዴት ነው የሚሄደው? ፎረኔ አዲስ ነው፣ አዲስ ያልተነካ ያልተነካካ ያልቆሸሸ አዲስ። ከዛ የሚገርማችሁ ይሄ ፎረን ደግሞ ከላይም ፋራናይቱን ከታችም ፋራናይቱን ማድረግ አለብኝ። አሁን ከታች አረኩኝና ለፋራናይቱ ደግሞ ለሳቱ መጠን ከታች አረኩና 180 አካባቢ አድርጌ ያስገባው። ከዛ ካስገባው በኋላ እንደዚህ አለ ማለት ነው። ከሰዓቱን ከሰጠሁት በኋላ ስመለስ እንዲህ እንዳማረበት ከላይ ለኩስኩኝና አሁን እዛው ጋር ቆሜ እንዳያርብኝ ከቆየ በኋላ ይውላችሁ ሲወጣ እንደዚህ ውልቅ ነው የሚለው። እንደዚህ ድብድብ ምናምን ነገር ማድረግ እንደዚህ ጣጣጣ አይፈልግም። ግልብጥ ስታረጉት ግልብጥ ውልቅ ነው በቃ የሚለው። የሚገርማችሁ ውልቅ መያዝ የለ ምን የለ። የብርቱካን ኬክ ጣፋጩ ብርቱካኑም የስኳሩ ምናምን ስላለ ጣፋጩ ብዙ ጊዜ የብርቱካን ኬክ ይይዝብኝ ነበርና መጋገር ወላትቼ ነበረ። በሚያምር መጋገሪያ ሁሉ ጋግሬ እንቅ ያደርጋል። ከዛ ትቼ ነበረ። ከዛ እቺ ሰሊጧ አሪፍ ሆነችልኝና ታሂንያዋ ማለት ነው። ከታሂንያዋ ማሞኛልን። ከዛ እንዲያማረ ኬክ ልስልስ ያለ በጣም የሚያምር ኬክ ነው ብታዩ። ጣዕሙ ደግሞ ልነግራችሁ አልችልም። እኔ ቲጂ ኢትዮጵያ ነኝ፣ አብሬያችሁ የነበርኩት። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ፕሊዝ።